ሰላም ዩቲዩብ እንዴት ናችሁ? ደህና ናችሁ ወይ? ህይወት ነኝ ከህይወት ስቶኒ። ዛሬ ደግሞ እንግዲህ የመጨረሻውን የአብይ ጾም የኦሬንጅ ኬክ እንሰራለን ማለት ነው። ተከታተሉኝ። እንግዲህ እዚህ ጋር እንደምታዩት ይሄ ድሮ ምንድን ነበር ምንለው እንደ ጆሊ ጁስ አይነቱ የኦሬንጅ የታሸገ ማለት ነው። የኦሬንጅ ፍሌቨሩን የገዛሁትኝ። ስፕራይት አለን። ዋና ቤዛችን የምንጠቀመው ውሃ ሳይሆን ስፕራይት ነው። እዚህ ጋር ትንሽ አቸቶ አለ፣ ጨው፣ ቫኒላ አለን፣ ቀረፋ አለን እና ዘይትም አለን ማለት ነው። ቤኪንግ ፓውደር እናደርጋለን። ስለዚህ ስቶላ ሰራው ስንሄድ እንግዲህ ሁላችሁንም አንድ መጠይቃችሁ ነገር ቻናሉ እንዲያድጉላችሁም ላይክ፣ ሼር፣ ሰብስክራይብ እንደምታደርጉ ተስፋ አድርጋለሁ። ጠይቂያችሁ አላቅም። አሁን ወደ አሰራሩ እንግዲህ ስፕራይቱን ካደረኩኝ በኋላ የተጠቀምኩት አንድ ሙሉ ስፕራይት ነው። ግማሹ ማለት 500 የሚሉን እሱ ላይ ምን አደረኩኝ? የኦሬንጁን አንድ የሾርባ ማንኪያ የምትሆን ወይም የሻይ ማንኪያ ቢሆን ተለቅ ያለ ካለ በሱ መለካት ትችላላችሁ። እኔ የቀረኝ ተጠቅሜበት ከዚህ በፊት ያለውን ነው ስለካው ከአንድ የሾርባ ማንኪያ ማነስ ይላል ማለት ነው። ስለዚህ እሱን ጨመርኩኝ ኦሬንጁን ማለት ነው። አንድ ላይ ካደባለኩት በኋላ ዘይት ጨምሬያለሁኝ። ሎሚ፣ የሎሚ ጭማቂ 2 አነስተኛ ሎሚ ነው የተጠቀምኩት። እሱን ጨምሬያለሁ። ጨዌን ጨምሬያለሁኝ። ሁሉንም አንድ ላይ እናደባልቀዋለን ማለት ነው። ራሱ ስፕራይት ስለሆነ ስኳር አናበዛም። ለክቼ በረቀው አድርጌ ነው 2 የሾርባ ማንኪያ የምትሆናት ያደረኩት ማለት ነው። እሱን ተጠቅሜ ያለሁኝ። ስኳሩ ትንሽ ነው። አሁን ሲገለብጠው እንዳያችሁት በረቃ ሳረቀው ብዙ ለመስራት ትንሽ ነው። እሱን በደንብ ቫኒላም አድርጌያለሁ። ዳቦ ስንጋግር ቫኒላ ልዩ ጣዕም አለው። የዱቄቱን መጠቀም ትችላላችሁ፣ ይሄኛውንም መጠቀም ትችላላችሁ ማለት ነው። የፈለጋችሁትን ቀረፋ ነው። ይሄ ጠቆር ብሎ ያያችሁት ከላይ በዚህ መለኪያ ነው። እኔ ሁሌ ኩባያ 250 ኤምኤል ነው በሱን የለካሁትኝ እና 2 አደረኩኝና ከነፋሁት በኋላ አስጨምሮኛል። በኋላ ላይ ታዩታላችሁና ቤኪንግ ፓውደር ነው አሁን የጨመርኩትኝ። አንዱን እንትን ካልኩ በኋላ አንዱን ኩባያ ድጋሚ አንዱን እየነፋን ቤኪንግ ፓውደር ዱቄቱ ላይ ቢሆን አሪፍ ነው። ከላይ አብረን መፍታን ስናደርገው በደንብ የመደባለቅ ቴንደንስ ያለው ማለት ነው። እሱን አድርግ ያለው እንግዲህ በደንብ ማንፈስ አለብን። አንዳንዴ ከዱቄት ጋር ምስር ሌላ ነገር ይመጣል። እዚህ ጋር እንግዲህ የሎሚ ፍቅፋቂ የነዛ የሁለቱ ትንንሽ ሎሚዎች ፍቅፋቂ ነው ያደረኩት። እናንተ አንድ ሎሚዎች ትንሽ ከሎሚ ትንንሽ ስለነበሩ ነው። እንግዲህ ዱቄታችን ቴክስቸሩ በምንፈልገው መቶልናል ማለት ነው። መጀመሪያ በእንቁላል መምቻ ነው የምታዩትኝ። ከዛ በኋላ ወደ ማማሲያ ማስቲኳል በሱ አለውጫዋለሁ። አንዳንድ ትንሽ የጓጉሉ ካሉ በሱ እንትን እንድናረገው ብዬ ነው በዚህ ያደረኩት። እንግዲህ አሁን ወደ ፓትራችን ገልብጠነዋል። ስለዚህ ፓትራችን ላይ በብል እንዳይኖርና አየር ገብቶ በደንብ እንትን እንዲለው ደግሞ በስቴኪኒ በረጅሙ ስቴኪኒ የተወሰነ ክፍት እያደረኩት ነው ማለት ነው። አሁን ኦቨናችን ውስጥ ከተነዋል። እንግዲህ በዚህ መልኩ ቆንጆ ሆኖ በስሎልናል። ይሄ ስትሮበሪ ጃም ነው። ማር መቀባት ትችላላችሁ፣ እናንተ ቾኮሌት መቀባት ትችላላችሁ። ጾመኛላችሁ። ስለዚህ እኔ ስትሮበሪ ጃም ነው። ማርም አለኝ ግን ስትሮበሪ ልጆቼ ይሄ እየቀባ ያለው ልጅ ነው እና ያው አንዱም ለመቅመስ ይቀደፋል። ስለዚህ እንደዚህ አድርጌ ቆንጆ አድርጌ ቀብቼዋለሁ ማለት ነው ስትሮበሪ እና እንዳስቆብኝ። እዚህ ጋር ደግሞ ይሄ የተቀረጸው በነገራችን ላይ 1 ሳምንት በፊት ነው። የባሌ ልደት ስለነበረ ማውጣት ስላልቻልኩኝ በዚህ መልኩ ጠዋት ላይ ሃፒ በርዝዴይ ብያለሁ ማለት ነው። ጠዋት ነው የሰራሁት 1 ሰዓት ሳይሆን ቆንጆ ሆኖ ነው የወጣው። እውነት ለመናገር ፓትራችሁ እንዲ ወደ ላይ እንዲነፋ ከፈለጋችሁ አነስ ያለ መጠቀም ትችላላችሁ። ፓትራውን የሰፊ ነው የተጠቀምኩት። በጣም ሶፍት ነው። ቆንጆ ሆኖ ነው ለመናገር የወጣው። ጣዕሙን በጣም ደስ ይላል። በስፕራይት ሲሰራ በውሃ ከመስራት በስፕራይት መስራት አሪፍ ነው። ስለተከታተላችሁኝ አመሰግናለሁ። ባይ